እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ለጌታችን ታምር በማየ ቃና ተመርጣ ታድላ በማየ ቃና መጀመሪያ ሆነች በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ታውቋት ስላለችው በማየ ቃና ወይንኬ አልቦሙ በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉም አዩ ሰሙ በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና አሳላፊዎቹም በማየ ቃና ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እኛም እናምናለን በማየ ቃና በእርሷ ትንብልና በማየ ቃና ስለ ቃል ኪዳኗ በማየ ቃና ሁሉ እንደሚቃና በማየ ቃና
ቃናን ሲያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ። እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና። እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ቃል ተጽፎባታል የመዳኛ ፊደል፣ ጥበብ የሚሞላ ጨለማን የሚሰቅ ለቃል ሥጋ መሆን ምክንያት ስለሆነች ቀርባችሁ ተማሩ ማርያም ፊደል ነች። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። አዲሱ ቃል ኪዳን ከላይ የተጻፈው በገሊላ ናዝሬት ገብርኤል ያበሰረው በማርያም እቅፍ ላይ ታገኙታላችሁ። የምስጢር መዝገቡን አንብቡ ገልጣችሁ። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ያዘለችው ወንጌል ቃሉ ይፈውሳል፣ አምኖ ላነበበው ነፍስ ያለመልማል። በጀርባዋ ያለው እግዚአብሔር ነውና አቅርቡ ለማርያም ውዳሴ ምስጋና። ወደ ቀድሞ ነገር እንመለስ
ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ልቡ ያዘነና የተከዘ ይጽናናል፣ ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ፣ እማምላክ ብዬ እጠራለሁ። ልቡ ያዘነና የተከዘ ይጽናናል፣ ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ፣ ኪዳነ ምሕረት እልሻለሁ። ወዳጅ መስሎ ነው ያጠቃኝ፣ ከሲኦል ረግረግ የጣለኝ። በሥጋ ከይሲ ተሰውሮ አበካከነኝ ልቤን ሰብሮ። የጠገነልኝ ስብራቴን ከሩቅ አየሁት መድኃኒቴን። የወለደችው ቤቴልሔም ተኝታ አየሁት ከግርግም። የወለደችው ቤቴልሔም ተኝታ አየሁት ከግርግም። ልቡ ያዘነና የተከዘ ይጽናናል፣ ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ፣ እማምላክ ብዬ እጠራለሁ። ሰባ ስምንት ነፍስ የበላው ስምሽን ሰምቶ ነው የዳነው። ጥላሽ ቢያጠላ ከሚዛኑ መዳን ሆነለት ሆና ቀኑ። በደቀ መዝሙር ስም ያጠጣ ያገኛል ክብር ጌታ ሲመጣ። በእናታችን ስም የዘከረ በሰማይ ይሆናል የከበረ።
በእናታችን ስም የዘከረ በሰማይ ይሆናል የከበረ። ልቡ ያዘነና የተከዘ ይጽናናል ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ ኪዳነ ምሕረት እልሻለሁ። በማጣቴና በስደቴ አንቺው ግቢበት በሕይወቴ እየጠራሁት ስምሽን ሞትን ተሻገርኩ መከራን። እሱ የማርያም ነው ይሉኛል ማነገራቸው አውቀውኛል። እናቱ ማርያም እግዚአብሔር መታወቂያዬ የኔ ክብር። እናቱ ማርያም እግዚአብሔር መታወቂያዬ የኔ ክብር። ልቡ ያዘነና የተከዘ ይጽናናል ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ እማምላክ ብዬ እጠራለሁ። ልቡ ያዘነና የተከዘ ይጽናናል ይለብሳል ባንቺ የታረዘ። ስምሽን ጠርቼ መች አፍራለሁ ኪዳነ ምሕረት እልሻለሁ። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ትንቢት እየሰማው ሐሩር ቃስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ ተመሰጠ ልቤ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር። እንዴት ያለ ማዕዘን ሰማይን ይሆናል? የልዑሉ ዙፋን ወዴት ይተከላል? እያልኩኝ ስጠይቅ በልቤ ለራሴ የመንፈስ ቅዱስ ኃይል አደረ በራሴ።
ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እሳት የማይበላው አመልማል አይኖርም። እንዲህ ያለ ቅጠል ናዝሬት አይገኝም። ሕሊናዬ መጥቶ ሲበር ወደ ሲና አንቺ እኮ ነሽ አለኝ ገብርኤል መጣና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል። ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር።